የ30 ሺህ ኮይን ሽልማቱ እንደቀጠለ ነው። የ30 ሺህ ኮይን ሽልማቱ አሁንም እንደቀጠለ ነው። በዚህ ቪዲዮ ያልተሳተፋችሁ ካላችሁ ሁላችሁም ቪዲዮን እየተመለከታችሁ የ30 ሺህ ኮይን ሽልማቱን ተሳተፉ። ባለፈው የ20 ሺህ ኮይን ሽልማቱን እንደምትመለከቱት ወንድማችን መሐመድ ሁሴን እኔ ቤት መጥቶ የ20 ሺህ ኮይን ሽልማቱን አሸናፊ መሆኑ ተረጋግጦ ሽልማቱንም ተቀብሎ አመስግኖ ወስዷል። አሁንም ሁላችሁም እንዳያመልጣችሁ። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ? ሁሉ ሰላም፣ ስራ ቆይታ ሁሉ አማን። እኔ ደህና ነኝ አልሐምዱሊላህ። ያው የ30 ሺህ ኮይን ሽልማቱ እንደቀጠለ ነው። የ30 ሺህ ኮይን ሽልማቱ አሁንም እንደቀጠለ ነው። በዚህ ቪዲዮ ያልተሳተፋችሁ ካላችሁ ሁላችሁም ቪዲዮን እየተመለከታችሁ የ30 ሺህ ኮይን ሽልማቱን ተሳተፉ። ያው ዛሬም እንደተለመደው በፓርት 4 ተመልሻለሁ። ዛሬ ጠቃሚ የሆኑ መረጃዎችን ይዤላችሁ መጥቻለሁ። አብሶ ለአዲስ ሆስቶች ለነባሮችም በጣም አሪፍ ነው። እናም ለቤቱ አዲስ የሆናችሁ እስኪ ሰብስክራይብ እያደረጋችሁ ሁላችሁም ሰብስክራይብ አድርጉ። ነባርና የኔ ቤተሰብ የሆናችሁም ደግሞ ቪዲዮን በላይክ ጀምሩት። ሁላችሁም እስኪ ቪዲዮን ላይክ እያደረጋችሁ ይሄን ቪዲዮ እንጀምረው። በደንብ ተከታተሉ። እሺ ቤተሰቦቼ፣ ያው በዛሬው ቪዲዮ የምንመለከተው አራት ነገሮችን በፓርት 4 ዛሬ አራት ነገሮችን እንመለከታለን። የመጀመሪያው ላኪ ቦክስ ምንድነው? ሁለተኛው ደግሞ ፋየርወርክ ምንድነው? ሶስተኛ ደግሞ ጊፍት ቦክስ ምንድነው የሚለው ስለ ጊፍቶች እያንዳንዱ ጊፍቶችን የምንመለከት ይሆናል። በአራተኛ ደረጃ ደግሞ ጋምብሎች ጋምብል ምንድነው የሚለውን ነገር በደንብ አብራርተን በሰፊው እንመለከታለን። እነዚህ አራት ነገሮች ተጨማሪ ገንዘብ የሚያስገኙን መንገዶች ስለሆኑ በደንብ ልታውቋቸውና ልትረዷቸው ይገባል። አዲሶችም ኤጀንቶችም በደንብ ልታውቋቸው ይገባል እነዚህ ነገሮችም ማለት ነው። ስለዚህ በመጀመሪያ የምናየው ላኪ ቦክስ እና ፋየርወርክ የሚሉትን እናያለን። ላኪ ቦክስ ማለት ላኪ ቦክስ ማለት ምን አይነት ቦክስ ነው? ቀይ ቦክስ ነች። ማን ነው የሚያስቀምጣት? ይሄንን ፕላትፎርሙ ሳይሆን የቤቱ ባለቤት ሊሆን ይችላል፣ ከዛው ከታዳሚዎቹ ሊሆን ይችላል። ለማን የሚያስቀምጥ? ለተከታታዮቹ ላይቭ ላይ ቁጭ ብለው ለሚመለከቱ ሰዎች የሚያስቀምጠው የኮይን መጠን ነው ላኪ ቦክስ የሚባለው። እና ይቺ ቦክሷ የምትቀመጠው ለሁሉም ሰው ሳይሆን በመጠን ነው፣ በባለቤቱ ልክ ነው። ለ5 ሰው ሊሆን ይችላል፣ ለ10 ሰው ሊሆን ይችላል፣ ለ3 ሰው ሊሆን ይችላል። የሚያስቀምጣት ናት። ቀድሞ በነካ ነው። ይቺን ላኪ ቦክስ የምትባለውን ቀርመን ከነካናት ነው ኮይን የምንወስደው። ምንድነው የሚለውን ነገር ደግሞ በስክሪን ሪከርድ በታገዘ መልኩ ደግሞ እናየዋለን። የት ቦታ ነው የሚቀመጠው፣ ስንት ኮይን ነው የሚቀመጠው፣ መች ነው መንካት ያለብን የሚለውን ላኪ ቦክሷን ለመውሰድ የላኪ ቦክሷን ኮይን ለመውሰድ የምንመለከት ይሆናል። ከዛ በኋላ ደግሞ እዚሁ ላይ ስክሪን ሪከርዱ ጋር አያይዘን ደግሞ ፋየርወርክ ምንድነው የሚለውን ነገር እንመለከታለን። ፋየርወርክ ደግሞ ያው አሁን ላይ አብዛኛውን ጊዜ እየሰጠ ያለው ለቪአይፒ ተጠቃሚዎች ነው። ስለዚህ አዳዲሶች ሆስቶች ካላችሁ ቪአይፒ ቢኖራችሁ ሪኮመንድ አደርጋችኋለሁ። ምክንያቱም በፋየርወርክ ብዙ ኮይን መሰብሰብ ስለምትችሉ በቀን ውስጥ ማለት ነው። በጣም አትራፊ ነው የምትሆኑት። ፋየርወርክ አሁን እየሰጠ ያለው ድሮ ለእንትን ይሰጥ ነበር፣ ኖርማል ቪአይፒ ላለውም ለሌለውም። ግን አሁን ቪአይፒ ዩዘሮች ስለበዙ አፑ ላይ ለቪአይፒ ተጠቃሚዎች ስለሆነ እየሰጠ ያለው አዳዲስ ሆስቶች ቪአይፒ ቢኖራችሁ ሞር ሪኮመንድ አደርጋችኋለሁ። ምክንያቱም ለብዙ ነገር እውቀትም ለማግኘት ለራሱ ይጠቅማችኋል። ምክንያቱም ፋየርወርክ ተጭናችሁ ሌላ ቤት ስትሄዱ ሌላ እውቀት ልታገኙም ስለምትችሉ ቪአይፒ ተጠቃሚ ብትሆኑ በጣም አሪፍ ነው። እና እስኪ ሁለቱን ላኪ ቦክስ ምንድነው፣ ፋየርወርክ ምንድነው፣ የት ቦታ ነው የሚገኙት፣ እንዴት መውሰድ አለብን የሚለውን ስክሪን ሪከርድ አድርጌላችኋለሁ። ስክሪን ሪከርዱን በደንብ በጥሞና ተከታተሉት። ስልካችሁን ዘወር እያደረጋችሁ ተከታተሉት። ያው ኖርማሊ ሊጠብባችሁ ስለሚችል እንደዚህ ፊት ለፊት ስታዩት እስኪ ስክሪን ሪከርዱን ተከታተል እንመለስ። ጋይስ አሁን ሌላ ነገር የምናየው ምንድነው ላኪ ቦክስ ነው። ላኪ ቦክስ እንዴት እንሰብስብ የሚባለው አንድ ቤት እንገባና በየቤቱ አለ በይዘው ገብታችሁ ቼክ ማድረግ ትችላላችሁ። ለምሳሌ እኔ እዚህ አሊጋ ገብቼ ላኪ ቦክስ አስቀምጧል። ላኪ ቦክስ ማለት ባጭሩ እዚህ ጋር ያለችው ናት። እዚህ ጋር ያለችው ቀይ ሳጥን ቦክስ ናት ላኪ ቦክስ የምትባለው። እሷ ላኪ ቦክስ ከፍተን ብናይ ምንድነው የምናገኘው? እዚህ ጋር የሚቆጥር ደቂቃ አለ፣ ራሱን የቻለ ደቂቃ የሚቆጥር አለ። 3
3 ኦር 5 10 ማስቀመጥ ይችላል። ከዛ በኋላ የሚያስቀምጠው የራሱን የቻለ ኮይን አለ፣ የኮይን መጠን አለ የሚያስቀምጠው ራሱ ባለቤቱ ከፋቹ የላይቭ ኦር የፓርቲ ከፋቹ ራሱ የሚያስቀምጠው የራሱን ወርዝ አለ ማለት ነው። ሲቀጥል ደግሞ ለሚያስቀምጣቸው የሰው ብዛት ለ50 ሰው ነው ያስቀምጠው። አሁን ይታያቸዋል እዚህ ጋር ከፈተ። ሶ እኔ አሁን ቺም ብነካት ለ50 ሰው ምን ይሰጣል ማለት ነው? ኮይን እየሰጠ ነው። ሶ ኮይን እየሰጠ ነው። አሁን እዚህ ጋር ፈጥኖ ለነካ ነው። ሶ እዚህ ጋር ቀድሞ ለነካ ነው የሚሰጠውና ስንቀጥል ማየት እንችላለን። ሌሎችንም አለ የተቀመጡ ደቂቃ ያላቸው እንትን ያስቀመጠው ራሱን ይቻለ የወርዝ ኮይን አለ ለ500 ነው። ለ50 ሰው ድጋሚ ያስቀምጧል። እዚህ ጋር የሚታያችሁ ከሆነ እዚህ ጋር ማየት ያለባችሁ ነገር ምንድነው? ኦል ኦዲየንስ የሚል አለ። ይሄ ማለት ለሁሉም ተመልካች ማለት ነው። ለሁሉም ተመልካች ያስቀመጠው ለኪ ቦክስ ነው። እዚህ ጋር መቀየር ይችላል። ለኦል ኦዲየንስ ለሁሉ ተመልካች ካደረገ ፎሎ ብቻ ፎሎ ዘ ሆስት ብቻ ማድረግ ይችላል። ጀስት ፎሎ ላደረገው ሰው ብቻ ማድረግ ይችላል። ሶስተኛው ደግሞ ጆይን ዘ ፋን ክለብ ውስጥ ጆይን ያደረጉ ብቻ ማድረግ ይችላል። ሶስት አማራጮች አሉት ለኪ ቦክስ። ያው በእንደዚህ አይነት ሁኔታ መሰብሰብ ይቻላል። በዚህ ብቻ ያው ሀገር ቀይረን ለኪ ቦክስ በብዛት ውጭ ሀገሮች ስለሚያስቀምጡ እቺ 3 ሰረዟን ነክተን 3 ሰረዟን ከነካን በኋላ ወደ ፈለግነው ሌላ ውጭ ሀገር ነክተን ለምሳሌ ወደ ፊሊፒን አካባቢ እንሄድ ምን ያሳየናል? እዚህ ውጮች በጣም ለኪ ቦክስ ያስቀምጣሉ። በጣም በሰፊ ኮይን በብዛት የሚያስቀምጡበት አይነት ቤት ስለሆነ የውጮችን ቤት ሄደን ምን ማድረግ እንችላለን? ኮይን ለኪ ቦክስ ተጨማሪ ኮይኖችን መልቀምና መውሰድና መሰብሰብ የምንችል ይሆናል ማለት ነው። ሁለተኛ ደግሞ የምናየው ፋየርወርክ ነው። ፋየርወርክ እንዴት መስራት እንችላለን? ፋየርወርክ እንዴት ልንሰበስብ፣ የት ይመጣል፣ እንዴት ነው የምንሰበስበውና ከቪአይፒ ጋር ተያያዥነቱ ምንድነው? አሁን ልንገራችሁ። ወደ ስራ ከመግባታችን በፊት ስለ ፋየርወርክ እና ቪአይፒ የሚያገናኘው ነገር ልንገራችሁ። ቪአይፒ ያለው ሰው የበለጠ ፋየርወርክ መስራት ይችላል፣ ባጭሩ ስነግራችሁ ማለት ነው። ቪአይፒ የሌለው ግን ፋየርወርክ ለመሰብሰብ በጣም ነው የሚቸገረው። ጀስት ቪአይፒ ላሉ ሰዎች አብላጭነት ይሰጣቸዋል። ቪአይፒ ደግሞ እንዳሳያችሁ 4 አይነት ቪአይፒዎች አሉ። ኖርማል፣ ሱፐር፣ ዳይመንድ እና ኤስቪአይፒ 4 አይነት አሉና ከአንዳቸው የበለጠ የሚሰጣቸው አይነት ሁኔታ አለ። ለምሳሌ ከኖርማል እና ከዳይመንድ ቪአይፒ የትኛው አብላጭነቱ ይሰጣል ከተባለ ያው ዳይመንድ ቪአይፒ ነውና ፋየርወርክ ላይ ስንሰራ በጣም ዳይመንድ የሚጠቅመን ጀስት ፋየርወርክ ነው ቪአይፒ የሚጠቅመን ጀስት በቃ በአጠቃላይ ፋየርወርክ ለመስራት ነው። በደንብ ፋየርወርክን ኮይን ለመሰብሰብ ነው የሚጠቅመን። ሶአን ወደ አሰራሩ ስንሄድ ማንኛውም ራንደምሊ የሆነ ማንኛውም ቤት ለምሳሌ ከላይ ያለው ቤት እንግባና የት እንደሚመጣ ላሳያችሁ። ፋየርወርክ ባጭሩ እዚህ ኮሜንት ሴክሽን ላይ የምትመጣናት በፋየርወርክ ማስታወቂያ ነገር ትመጣለች። እሷን እስኪ ጠብቀን ከዛ በኋላ አሳያችኋል በምትመጣ መልኩ ታያችኋል። አሁን ሌላ ቤት ገብቼ ነው የመጀመሪያ ቤት ፋየርወርክ አልነበረውም ተጠብቅ ነበረ። አሁን እዚህኛው ቤት ታያችኋል ፋየርወርክ ብሎ እዚህ ጋር ታች ጋር የሚያመጣ ማስታወቂያ አለች። ፋየርወርክ ብሎ እዚህ ጋር የሚያመጣ ማስታወቂያ አለች። አሁን በእንደዚህ አይነት ሲመጣ አንዴ ስነካው የት ውስጥ ነው የሚያስገባኝ? ሌላ ቤት ታያችኋል። በእንደዚህ አይነት ውስጥ ፋየርወርክ የተተኮሰበት ቤት ያሳየኛል ማለት ነው። ከዛ በምታዩት ሁኔታ በጣም ሰው እየገባ ነው የሚገኘው። እዚህ ጋር የሰው ቁጥር እየጨመረ ነው የምታገኙት። አሁን እዚህ ቤት ለአንድ ደቂቃ በመቆየት ፋየርወርክ ይተኮሳል። አሁን አብረን እናያለን እስቲ። ፋየርወርክ የሚተኮስ ይሆናል ማለት ነው። ያው ኮይናችሁን ሰብስባችሁ ማውጣት ትችላላችሁ። ከዛ ሌላ ቤት ማግባት ይቻላል ማለት ነው። ከዛ በእንደዚህ ሁኔታ ቀኑን ሙሉ ፋየርወርክ የሚያሯሩጡ ልጆች አሉ። በእንደዚህ ሁኔታ እየጠበቁ ማስታወቂያ እስከሚመጣ ታች ጋር እየጠበቁ ከዛ ሌላ ቤት የተተኮስበት ቤት እየገቡ ምን እያደረጉ ይሄዳሉ ማለት ነው 60 50 70 80 ሊሰጣችሁ ይችላል። ያንን ኮይን እየሰበሰቡ የሚያጠራቅም ይሆናል ማለት ነው። ታያችኋል። በእንደዚህ ነው። አሁን ታች ጋር ምን እያለኝ ነው? 51 ፖይንት ሪሲቭ አድርገሃል ይለኛል። ሶ በዛ አይነት ሁኔታ ነው ፋየርወርክ የሚሰራው ማለት ነው። እሺ ያው እንደተመለከታችሁት ነው ስለ ላኪ ቦክስ እና ስለ ፋየርወርክ ተመልክታችሁ መታችኋል። ስክሪን ሪከርዱን ሞር ከዚህ በኋላ ያው እንዴት ተጨማሪ ኮይኖችን ማግኘት እንዳለባችሁ በደንብ ያወቃችሁ ይመስለኛል። ከስክሪን ሪከርዱ በኋላ በደንብ ደጋግማችሁም ቢሆን ተመልከቱት። ስክሪን ሪከርዱን ያው ይጠቅማችኋል ማለት ነው። አሁን ቀጣይ የምናየው ምንድነው ስለ ጊፍት ቦክስ እና ስለ ጋምብል
ጊፍት ቦክስ ምንድነው? ምን አይነት ጊፍቶች አሉ? በምን ያህል ኮይን የሚሉትን እንዴት ነው መስጠት ያለብን ጊፍት የሚለውን ነገር እንመለከታለን። ከዛ በኋላ ደግሞ ከጊፍት ቦክስ ካየን በኋላ ደግሞ ጋምብል ምንድነው የሚለውን ነገር ስለ ጋምብልም እስኪ እንመለከተዋለን። ስክሪን ሪከርድ ተደርጓል። ስክሪን ሪከርዱን ተከታትለን እንመለስ እስኪ። ኦኬ ጋይስ ዛሬ ደግሞ እስኪ ስለ ጋምብል እና በጊፍት ሳጥን ቦክስ ስለ ጊፍት ሳጥን ቦክስ በቂ የሆነ ኢንፎርሜሽን እና ያው ጋምብልም ጭምር ልንገራችሁ። በመጀመሪያ የት ነው የምንገባው? የቺ ጊፍት ሳጥን ቦክስ ታያችኋል ብዬ ተስፋ አደርጋለሁ። እዚህ ጋር ምልክት በማድረግበት ቦታ ላይ ጊፍት ሳጥን ቦክስ ማለት እቺ ታች ጋር ያለችው ናት። እሷን ነክተን ስንገባ ምንድነው የምናገኘው እዚህ ጋር? ኦኬ ምንድነው የምናገኘው? የተለያዩ ሴክሽኖች አሉ። አንደኛው ጊፍት ነው። ከዛ በኋላ ላኪ አለ፣ ቴስት አለ፣ ፋን ክለብ፣ ካስተም የምናገኛቸው ነገራቶች አሉ እዛ ውስጥ። ከጊፍት ስንጀምር እንደሚታያቸው ያው ጊፍት ነው ይሄ። በእነዚህ ጊፍቶች ነው ባይዘው ሌቭላችን ማሳደግ የምንችለው። ለምሳሌ ታያቸዋል እዚህ ጋር የሆነች ቀጭን መስመር አለች። የኛ ሌቭል እዚህ ጋር ይነግረናል። ከዛ በኋላ እዚች ጋር ቀጭን መስመር አለች፣ ወረዛ የምትራመድ ወረዛ የምትሄድ ቀጭን መስመር አለች። አሁን እቺ መስመር ከሞላው በኋላ ወደ ቀጣይ ሌቭል ወደ ሌቭል 15 ምገባ ይሆናል። አሁን 14 ነኝ፣ ወደ ቀጣይ ሌቭል 15 መሄድ ይሆናል። ይሄንን ማድረግ እንዴት ነው? አሁን የሚታያችሁ ከሆነ ስንት ነው ያለኝ? ስንት ነው የቀረኝ? ወደ ቀጣይ ሌቭል ለመሻገር ስንት ነው የቀረኝ? 434366 ኮይን ነው የቀረኝ። በኮይን መልኩ ነው የእናንተ ሌቭል የምታሳድጉበት፣ በኮይን ብቻና ብቻ ነው። ጊፍት ውስጥ ሆናችሁ በእነዚህ በምትልኩት ጊፍቶች አሁን ይታያችኋል። በጣም ብዙ ጊፍቶች አሉ። እስከ ታች ድረስ ማየት ይችላላችሁ። እስከ 5 ሚሊዮን ድረስ ጊፍቶች አሉ። እነዚህ ጊፍቶችን በሰጣችሁት መጠን ነው የእናንተ ወልዝ ሌቭላችሁ የሚጨምረው ማለት ነው። ይሄን መጀመሪያ መረዳት አለባችሁ። ሁለተኛ ደግሞ ለኪ የሚባለው ኦር ጋምብል የሚባለው ሙሉ ለሙሉ ያው የቁማር ነው። ይሄን እንድታውቁ የሚፈልጉ ነገር ከፕላትፎርሙ ጋር ቁማር መጫወት ማለት ነው። ከፕላትፎርሙ ጋር ቁማር መጫወት ነው፣ ሌላ ነገር የለውም። ከፕላትፎርሙ ጋር ቁማር መጫወት ማለት ለምሳሌ አሁን ምንድነው የምናደርገው? እኔ አሁን ለምሳሌ እንቁላል ኤጉ ላይ ሰሌክት ሳደርግ 120 ኮይን ነው የምጠይቀው። አንዱ እንቁላል 120 ኮይን ነው። ታች ጋር ማየት ትችላላችሁ ስንት ኮይን እንዳላችሁ እዚህ ጋር ታች ጋር ያሳያችኋል። ከዛ በኋላ ሴንድ ምትላለች። እሷን ሴንድ እንዳልኳት ሁለት ነገር ነው የሚፈጠረው። ግን እዚህ ጋር ለይታችሁ እንዲታቁ የሚፈልጉ ነገር ምንድነው? ለኪና ጊፍት የተለያዩ ናቸው። ጊፍት ጀስት ኮይናችንን የምናሳድግ ወርዝ ሌቭላችንን የምናሳድግበት ሌቭላችንን የሚያድግበት ቦታ ነው በጊፍት መልኩ። ለኪ ግን ቁማር ስለሆነ ከፕላትፎርሙ ጋር ቁማር ስለሆነ የምንጫወተው ከኛ ወልዝ ሌቭል ጋር ያን ያክል ቦታ አይሰጠውም። በትንሽ መልኩ ነው። ያው ጋምብል ስናደርግ ሴንድ ስንለው ለባለቤቱ ወይም ለአሊ ከሆነ ለአሊ ነው ሴንድ ማረገው፣ ለሆስት ወይም ለባለ ላይቭ ማለት ነው። ለምሳሌ አንድ ሴንድ ባደርገው ሁለት ነገር ነው የሚፈጠረው። አንደኛ ኮይን ይወልድልኛል። ለምን? የኮይኑ የሚሄደው ለፕላትፎርሙ ነው። እንደ ጊፍት ደግሞ የሚቆጠረው ለአሊ ነው ማለት ነው። እዚህ ጋር ምንድነው የሚያደርገው? በትንሽ መጠንም ቢሆንም የኔን ወልዝ ሌቭል እየገፋልኝ ይሄዳል። ይታያቸዋል ምን ያክል እንደሚሄድ። ቢያንስ ፕላስ 4 ኤክስፒ የሚሆን የኔን ወልዝ ሌቭል እያገፋ ይሄዳል ወደ ቀጣዩ ሌቭል ለመሄድ። ግን እኔ እንደራሴ አልመከራችሁም፣ ጋምብል ማድረግ አልመከራችሁም። ለምን? ዞሮ ቁማር እስከሆነ ድረስ ማለት ነው። እንደ ምሳሌ አሁን ብዙ ሰዎች ይሄን እያደረጉ ኮይናቸውን የሚያሳድጉበት ሞር ኮይን የሚያገኙበት መንገድ ቢኖር እሱ ነው፣ ጋምብል እያደረጉ ማለት ነው። ጋምብል ላይ ግን ማወቅ ያለባችሁ ነገር ምንድነው? ኔትወርካችሁ ደህና ካልሆነ ኦር ላይቭ የገባችሁበት ቤት ጋምብል የምትጫወቱበት ቤት ኮኔክሽኑ በጣም የደከመ ከሆነ ጋምብል ባታደርጉ ይሻላችኋል። ከነስ ጀመር ጋምብል ባታደርጉ ባይኔ አልመከራችሁም። ዞሮ ቁማር እስከሆነ ድረስ መብላትም መባላትም ስላለ ማለት ነው። ስለዚህ በእነዚህ ዩኒት ነው። ለምሳሌ እኔ አሁን ሴንድ ብለው አንድ ሴንድ አድርጌያለሁ። ላይ ጋር ይታያችኋል። አማር ብሎ አንድ ኤግ ሴንድ አድርጌያለሁ። እዚህ ጋር የኔን ኮይን ይታያችኋል። ታች ጋር የኔን ኮይን እያያችሁት እየቀነሰ ነው ያለው። ምንም የወለደልኝ ነገር የለም። እያያችሁ ነው፣ እየቀነሰ ነው ያለው። እንደዚህ ደጋግሜ በመጫወት ጊዜ ወይ ይሰጠኛል ወይ አይሰጠኝም ነው። ተግባባን? በእንደዚህ ነው። አሁን ይታያችኋል። እዚህ ጋር ሰጥቶኛል። ዊን ብያለሁ። እዚህ ጋር ዊን 150 ሚል መጥቷል። ዊን 150 ጨምሮልኛል። በእነዚህ ሁኔታ ነው መብላትም አለ። ግን ባትነካኩት ጥሩ ነው ብዬ ነው። ያው እንደጌም የእጅ አመል ያለበት ሰው ካለ ሞከር የሚችል ይሆናል። እሺ ሶስተኛው ነገር ደግሞ የምናየው
ቴስት ነው። ያው ስለ ጋምብል ያው በቂ እውቀት ይዛችኋል ብዬ ተስፋ አደርጋለሁ። ቴስት ነው። ቴስት ላይ ስንገባ ምንድነው የምናገኘው? ጀስት እንደ ጊፍት ሆኖ ግን እዚህ ጋር ለየት የሚያደርጉ ነገር ምንድነው? ኢሞሽናል በሆነ መልኩ ወይም ስሜታችን በሚገልጽ በኩል ነው። ለምሳሌ አሁን ለአሊ የ5000 ጊፍት ቢሰጠው ይታያችኋል፣ ማስኮቹ አሉ። እነዚህ ማስኮቹ ምን ይሆናሉ? ፊቱ ላይ የሚሆኑ ይሆናሉ፣ ፊቱ ላይ የሚመጡ ይሆናሉ። እያንዳንዱ የራሱን የቻለ ማስክ አለ። ያንን ማስክ ፊቱ ላይ የሚመጣ ይሆናል በጊፍት መልኩ። ጊፍት እየሰጠን ነው፣ የኛ ወልዝ ሌቭል የሚያሳድግ ይሆናል። ግን በዛም ልክ ደግሞ ጊፍት ብቻ ሆኖ ሳይቀር ኢሞሽናል በሆነ ወይ ጀስት ንዴት የሚገልጽ ከሆነ ሀዘንን በሚገልጽ ሆነ ፊት ላይ ማስክ ሆነ ኮፍያ፣ የተለያዩ ነገራቶች ቦክስ አለ፣ ቦምብም አለ። የተለያዩ ነገራቶችን በኢሞሽናል በሆነ መልኩ መግለጽ እንችላለን። ደስ የሚለው ደግሞ ይታያቸዋል። መጀመሪያ ላይ የኢትዮጵያ ባንዲራ አለች። እሷ በጊፍት መልኩ የምትመጣ ይሆናል። የሆነ የኢትዮጵያ ዜማ ያለበት አይነቱ ነው ማለት ነው። ሌላው ደግሞ ፋንክ ለብስ ነው። ፋንክ ለብስ እንደ ቴስት ነው፣ ያው ኢሞሽናል በሆነ መልኩ። ግን እዚህ ጋር እንድታዩ የሚፈልገው ነገር ምንድነው? የ666 ጊፍት አለ። ይሄን ነገር ግን እዚህ ጋር ይሄን ብዙ ሰዎች አይቶት ባይዘው ይሄ የ666 እንትን ነው፣ አፕሊኬሽን ነው፣ በጣም ከሃይማኖት ጋር የተነካካ ነው፣ እነሱ እንትን ናቸው ምናምን የሚባል ወሬ አለ። ይሄ እነሱ ብቻ ሳይሆን እኛ ለምሳሌ እነሱ በሃይማኖታቸው ይሄን ነገር ካረጉ እኛ በሃይማኖታችን እንደዛ ማድረግ እንችላለን። ለምሳሌ እኛ ሙስሊሞች ተረባርበን ኮይን አዋተን ሪፖርት ብናደርግ ምን ማድረግ እንችላለን? የካዕባ ኦር የመስጊድ ጊፍት ማስቀመጥ እንችላለን። ተግባባን። ክርስቲያኖች ደግሞ በሃይማኖታቸው አደሴም ደግሞ የመስቀልን ጊፍት ማስቀመጥ ይችላሉ። ስለዚህ 666 በሃይማኖታቸው ራሳቸው ምን አደረጉ? ኮይን አዋጣው አስገቡ ማለት ነው። ሌላ ነገር የለውም። ጀስት መብታችን ነው። ማንም መጣ ኮይን እስካለው ድረስ መጥቶ የራሱን በፈለገው አይነት ዲዛይን ጊፍት ማስቀመጥ ይችላል። ጊፍት ቦታ ላይ በፈለገበት ቦታ ወይ ጊፍት ላይ ኦር ለኪ ቴስት ላይ የፈለገበትን ማስቀመጥ ይችላል። ሌላ ነገር ደግሞ ምንድነው? ካስተም ነው። ካስተም ጀስት ያው እነዚህ ባንዲራ አይነት ነገራቶች ናቸው። እነዚህ ያው በእነዚህ አማካኝነት ደግሞ የኛ እንደ ጊፍት ነው፣ እንደ ቴስት ነው ወደ ሌቭላችን ማሳደግ የምንችል ይሆናል። የመጨረሻው ደግሞ እዚች ጋር ጥግ ጋር ያለችውን የሆነች የቦርሳ የምትመስል ነገር አለች፣ ባክ የምትባለው ናት። እዚህ ጋር ያለችውን እሷ ደግሞ ምንድናት? ያው እስከዛሬ ቪአይፒ ገዝተን የሚሰጠን እንትኖች ነገራቶች አሉ። ለምሳሌ ፕላትፎርም ስፒከር አለ። ፕላትፎርም ስፒከር ለምን እንደሚጠቅመው ፍላት፣ ለምሳሌ ፕላትፎርም ፍላግ ታግ የሚባሉ ከላይ ይታያቸዋል። እዚህ ጋር የሚሄደው ማስታወቂያ አለ። ለማስታወቂያዎች የሚጠቅሙ ናቸው። ጀስት ሰዎችን ለመሳብ ለማስታወቂያዎች የሚጠቅሙ ናቸው። ሌላ ነገር የለውም። ለምሳሌ እዚህ ጋር እዛ አካባቢ የሚመጣ አንድ ማስታወቂያ አለ። አሁን ለምሳሌ ከላይ የሚመጣ አንድ ማስታወቂያ አለ ሁልጊዜ እዚህ ጋር እና ታች ጋር እዚህ ጋር አካባቢ ሆነች የምትመጣ ማስታወቂያ አለች። በወይነ ጠጅ ከለር አካባቢ እዚህ ጋር የምትመጣ ማስታወቂያ አለች። እሷን ለማስቀመጥ ነው የሚጠቅመው። ሌላ ነገር ደግሞ ከላይ እዚህ ጋር በዚህ በኩል እንደዚህ የምትንሸራተተው ወር የምታልፈው የሆነች አንድ ማስታወቂያ ነገር አለች። ለሷ ነው የምትጠቅመው። ለዛ ለማስቀመጥ ብቻ ነው የሚጠቅመው እንጂ ሌላ ነገር የለውም። ያው እንደተመለከታችኋቸው ነው። ጊፍት ቦክስ ምንድነው፣ ጋምብል ምንድነው የሚለውን ነገር ተመልክተናል። ያው አስተያየት ጥያቄ ካላችሁ ደግሞ ሁላችሁም ኮሜንት ላይ አሳውቁኝ። ጥያቄያችሁን እያንዳንዳችሁን የምመልስላችሁ ይሆናል ማለት ነው። ያው በዛሬው ቪዲዮ በፓርት 4 እነዚህን 4 ነገሮችን ተመልክተናል። 4 ነገሮችን በደንብ ልታውቋቸውና ልትረዷቸው ይገባል ማለት ነው። ቀጣይ ቪዲዮ ደግሞ ስለ ኢንቪቴሽን ተጨማሪ ገንዘብ ማግኛ መንገድ ነው። ኢንቪቴሽን ማለት ሰዎችን ወደዚህ ፕላትፎርም ወደ ፖፖ ላይቭ ጋብዘን ምን ያህል ገንዘብ እንደምናገኝና እኔ ለራሴ ያገኘሁትን ገንዘብ በደንብ ቁጭ አድርጊ የማሳያችሁ ይሆናል። ምን ያህል ገንዘብ እንደሚገኝበት፣ ምን ያህል ጥሩ ገንዘብ እንደሚያስገኝ በደንብ አሳያችኋለሁ በቀጣይ ቪዲዮ ማለት ነው። በቀጣይ ቪዲዮ ሌላም ነገር የ30 ሺህ ኮይን ተሸላሚውንም የማሳውቃችሁ ይሆናል። አሁንም እደግምላችኋለሁ፣ ያልተወዳደራችሁ ካላችሁ ወደዛኛው ቪዲዮ እየሄዳችሁ ከዚህ በፊት የነበረውን ቪዲዮ ተመልከቱት። የ30 ሺህ ኮይን ሽልማት ተሸላሚ እንደምትሆኑ እያንዳንዳችሁ ተስፋ አደርጋለሁኝ። ያው ስለነበረን ቆይታ በጣም ነው የማመሰግነው። ለቤቱ አዲስ የሆናችሁ አሁንም ሰብስክራይብ እያደረጋችሁ የኛ ቤተሰብ መሆናችሁን እስኪ አሳዩን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ ብያለሁ።